ሄመን ፍቅረኛሽ ሚኮ ዛሬ ነው ከእስር ቤት የሚፈታው እና እሱ ወጣው ለጣን የማይገባኝ ሁለተኛ እንዲህ ስትል እንዳልሰማ በጣም ይናፈቅሽኝ ግን ለምንድን ነው ያን ሁሉ ጊዜ መተሽ አልጠየቅሽኝ? አይ ይሄ ይቅር ይከፋታል። የኔ ፍቅር 4 ዓመት ሙሉ መተሽ አልጠየቅሽኝ እኔ በናፍቆትሽ እንዳልጎዳብሽ ነው አይደል? ይሄ ልጅ አበደ ማለት ነው። ምን ሆነ ነው ሚኮ? ምንም በኋላ እኮ ሳገኛት ምን እንደምላት እያሰብኩ ነው። ቅድም ደግሞ አስቀየምኩ መሰለኝ። በጣም ይቅርታ። ችግር የለውም እረዳሃለሁ። አመሰግናለሁ ጓደኛዬ። እኔ የምልህ እሺ፣ እዚህ መንገድ ላይ ምን ይሰራል? እዚህ አካባቢ ስራ እንደምሰራ ነግረውኛል እና ከስራ ስትወጣ ላወራት አስቤ ነው። ማንን? ሄመንን ነው? አንተ ደግሞ እና ከሷ ውጪ ፍቅሬ ብዬ የምጠራው ሰው አለን ወይስ እንዴት ብዬ ነው የምነግረው? የእሷን ስልክ ከሌቦች ለማስመለስ ብለህ ታስረህ እሷ ግን ከነመፈጠር ረስታ ሌላ ፍቅረኛ ያለች ብዬ እሺ እንዴት ብዬ ልንገረው? እንዲ አንድ ነገር ማድረግ አለብን፣ ካለዚያማ ጓደኛህን ታጥባለህ። ሰውዬ ምንድን ነው የምትብሰለሰለው? አይ ምንም። ቆይ መጣሁ አንዴ። ሄሎ ባ እንዴ ልጃውልልስ ነው የደወልከው? ሚኮ በሰላም ተፈታ? አዎ ተፈቷል። ወይኔ በፈጣሪ ስም። እሺ ምን ልናደርግ ነው ደግሞ? ሄመን ሌላ ፍቅረኛ ይዛለች። ያን የሚያኮነ ደግሞ ትልቅ ችግር ይፈጠራል። አውቃለሁ። እኔም ለዛ ነው የደወልኩት። ምንድነው? አንሄድም እንዴ? መጣው። እሺ ምን ብናደርግ ይሻላል? ሚኮ እሷን ከስራ ስትወጣ አገኛታለሁ ብሎ ታሰፈር ይጠብቃት። እባክሽ የሆነ ሰበብ ፍጠሪና መንገድ እንድትቀይር አድርጊያት። ወይኔ ጉዴ! አሁን እኮ በዛ ልንመጣ ነው። ጓደኛዬ 4 ዓመት ሙሉ ለሷ ብሎ የተሰቃየው ስቃይ በቃዋል። እሺ እንዴ በቃ ደውልልሃለሁ። እሺ እናቴ ከሸምሱ ሱቅ እንጀራ ገዝተሽ ነው ያለችኝ። በላይ መንገድ እንሂድ። እሺ እንሂድ። እኔ የምልሽ ሄመን፣ ወይዬ ጓደኛዬ፣ ይሄን ስናገር በጣም ይቅርታ፣ ግን ሚኮን በዚህ መንገድ መተውሽ ለኔ በጣም ጭካኔ ነው። ምን ማድረግ ነበረብኝ? አብሬ መታሰር ነበረብኝ ወይስ 4 ዓመት ሙሉ ለኔ ነው የታሰረው በሚሉ ለታ ቆሜ መቅረት ነበረብኝ? የቱ ልክ እንዳልሆነ በደንብ አድርገሽ ጠንቀሽ ታውቂያለሽ። በምን ምክንያት ወይኔ እንደወረደ ረሳሽው እንዴ? እሺ የዚህ ልጅ ስህተት ምንድነው? አይመለከትሽም። እንደውም ከዚህ በኋላ ስለሚኮ ምንም አይነት ነገር እንድታወሪ አልፈልግም። እንደውም እንጀራውን ተውኩት፣ በታችኛው መንገድ እንሂድ። ኡፍ እውነታውን አንቺ ፊት ለፊት ትጋፈጫዋለሽ።